ሰላም ሰላም ቤተሰብ፣ በዛሬው ቪዲዮአችን ሞቅና ሸብረቅረቅ ያሉትን ይዘንላችሁ ቀርበናል። አረ ቂጡን ወስደሽ ነው እንዴ? ግቢውን ስታምሽ ከኔ የምታመልጭ መስሎሽ ነበራ? ቲቸሪ፣ እኔም ካንተ ማምለጥ አልፈልግም። ላይክ እና ሰብስክራይብ እያደረጋችሁ ቪዲዮን ጀምሩ። ምን አባቱ እኩያው መሰልኩት። ማዘሯ ልጅ ወንዳሩልኝ ማኖራት ገንዘብ ባይኖረኝ እልል ያልኩ ያራዳ ልጅ ነኝ። አውጡልኝ ይሄ ልጅ ባካችሁ፣ ያዙልኝ ባካችሁ አውጡልኝ። እቺ ምስኪኗ ልጅ ሊወስዳት መጣብኝ፣ ፊቱም አልተመቸኝ። ኧረ ማሚ ምንሼ በቃ ላሽሼ፣ ልጆ ትወዳኛለች ፊቷንም ጥላለች። ኧረ የሚጥል በሽታ ይጣልህና ወይ ጉዴ! ሰዎች ጉድ በሉ፣ ጥሩልኝ ወይዘሮ አታሉን፣ በሙዳቸው ያታሉ። በእጅታቱ ላይ ተጽፋ ያለችው እሷ ናት ተጽፋ፣ እንደ ብዙ ኮከብ ትኑር እኔ ልስፋ፣ ትኑር እኔ ልስፋ። ይሄው ረስቸው። ምንድነው ይሄ? ምሳ ነው። ምሳ ነው ወርስ ነው እንዴ? ትምህርት ቤት እኮ ነው የምሄደው እኮ። ለትምህርት ቤት እኮ ነው ያሰርኩልሽ። ታዲያ እኔ ትምህርት ቤት የምሄደው በሊቢያ ነው እንዴ? ቂጡን ወስደሽ ነው እንዴ? አታረጊውም። ቪዲዮ ሰራበታለሁ እያልኩሽ አይደል እንዴ? ያምሻል። አንድ ያለኝን ቂጥ አሁን እኮ ምንም ያለ ቂጥ ነው ያወጣሁት። ምንም ቂጥ የለኝም። አጥበሽ አምጪ። ዛሬ ሁን ነገ ይላል ሞቴን አላቀው ላዚም ልዘምር እንጂ ቀኔን ቀን ያውጣው ማዘን ትካዜ ጭንቀት ለገባው የሌላን እንጃ የኔ ግን በዜማ ላውጣው አዩኛ ዩኝና ኩነኔ ነው አሉ የኔ መቀረጽ ሁሉ ግርም ያለው ሁሉ በጣም ከማዶ መስኩ ላይ ቁጭ ብለን ዋርካው ስር ፍቅርን ስንወያይ ናይስ የሚወድሽ ልቤ ቀን አይቶሽ ሳይበቃው በእጆችሽ ደባብሰሽ ልታቅፊ ስል ነቃው እያለ ያዜማል ቴዲ አፍሮ። በጣም አሪፍ። አንቺ እንደው የለሽም ባንጋጥጥ ወደ ሰማይ የናፈቅሽኝን እንዳይ ቢማትር አይኔ የለሽም ጎኔ ምርጥ ትሆናለሁ ግን አሰኘሽኝ አሃ ወይኔ ወይኔ ባቡር ተሳፍሬ ያቺን ጉብል ወጣት ሳያታለው ድሬ ሐቢቢ በሹሩባዋ ላይ ዛጎል ያሰረችው ማሽላ ጠባቂ ሐረር ላይ ያለች ሐረሩላ ድሬ ያለችው በጣም ያለች ይላል በእንባ ስትለየኝ ከልብ ያልጠፋለኝ ድሬድ እስኪ አንድ ላይ በረሮ ኦኬ፣ በረሮ 200 ብር ያስጨምረዋል። ጭራሽ እንዴ ማለት ቻይና ሬስቶራንት ቢሆን $200 ነው እሺ የሚያስጨምረው። ውሰጂልኝ ነው ወስልላ አባ ወይ ዘራ ላምጣልህ እንዴ? ዘርሽ ይጥፋ። ኧረ ቂጥ أعوذ بالله من الشيطان الرجيم أعوذ بالله من الشيطان الرجيم ማነው አንቺ? ማነው እሱ? ወንድም እኮ እንዴ ወንድም ልጅ በእናትህ ይቅርታ፣ ቅድም አልተረዳሁም። ኧረ ችግር የለውም። እኔ ራሱ እኮ ሳልረዳ ቀርቼ። እሺ ይቅርታ፣ ግን አስደነገጥኩሽ። ችግር የለውም። ኧረ ጣጣ የለውም። Mama yangu game over. Mwenye uwanja wake kaingia sasa. Game itai. አቢ ወይ ማዘሮ ሻማ በስተና ሻማ ምን መብራት ጠፍቶ ነው? ኧረ አይደለም በርቶ። ኧረ ማዬ ደግሞ ና ወይ በዛው ክብሪት ገዝተና ምን መለኮሻ? ኧረ አይደለም በሀያረ ድንጋይ። ኧረ ማዬ ደግሞ አውቀሽ ምንድን ነው? ወይ አሁን ምንድን ያልኩህ ሻማ ነው ግዛ አልኩህ አይደል? ኧረ አይደለም ሲጋራ። ኧረ ፈርሽላ አንተ ድንጋይ። ወይኔ ሸት ልሽን ታምር ገመሰች። ምን አገባሽ?
ምን አለ ወይንሸት ልሽን ታምርጋመሰች ምን አስጠነቀሽ ዳፍንታ ምን አገባሽ ዳፍ አተረፈቻች ምንድነው ታምር ልጅሽን ገመሰቻት እኮ ምን አለ አንድ ሰው ማለት ነው ኮካ ከጋበዘሽ ምንድነው ትርጉም? እኔ ምን አውቃለሁ ትርጉም አለ ላሳይሽ። ኮብልለሽ ካልመጣሽ ኮብልዬ ላምጣሽ ማለት። ኧረ ሄሎ ሄሎ የኔ ፍቅር አቤት ቆየህብኝ እኮ ሩም ይዤ እየጠበኩህ ነው እሺ ቶሎ ናልኝ በጣም ናፍቀኸኛል እሺ በቃ የኔ ፍቅር ስብሰባ አለኝ ደረስ ብዬ እመጣለሁ ሳምላ አርግሽ እስቲ ነይ አንቺ ጋር ነው እንዴ ያልኩትን ሰምተሽኛል ምን አልኩኝ ስብሰባ አይ በቃ ቢቀር ይሻላል ኧረ ናቱ እስኪ ኮፍያሽ ልሞክራት አንዴ ልቀቀው መቼ አሪፍ ነው እስኪ አምጣው መነጽር ኧረ አምጣው መነጽር እኔ ወርድልሃለሁ እኮ ኖርማል ነው ትሞክረዋለህ ቀናት ድፍት ይላል እሺ ምን ለምታከም ነበር ዝም ብለሽ ካርዱን አታውጭልኝም እዛው ለዶክተሩ ብነግረው አይሻልም? አይ ከዚህ ስለሆነ ዶክተር የሚመደብልህ ህመምህን ማወቅ አለብህ አይ በቃ ለሙሉ ምርመራ አድርጊ ሙሉ ምርመራ ከሆነ 20 ሺህ ብር ስጠኝና ምትልከ ምን የሙሉ ስለሆነ ተወደደው እንደዚህ በቃ ተይው ዝም ብለሽ የዋናው የሰውነት ክፍል አለ አይደል ኦኬ ያይምሮ ማለት ነው ኧረ አይደለም ወይ ይሄ እንዳየሩ ጸባይ የሚቀያየረው አለ አይደል እሳትም ውሃም የሚሆነው ኦኬ የስነ ልቦና ሐኪም አትልም እንዴ በቃ ያለሽ ከገበት ይቻላል አይደል ታዲያ ስንፈት ይዘህ ነው አትልም እንዴ ኧረ የምን ስንፈት ነው እንትን ነው ጉልበቴን ኦኬ የጉልበት በቃ 6 ቁጥር ገባ እሺ ምንድነው የሚሰማ ቢሰማኝማ አሪፍ ነበር በቃ ድንዝዝ ብሏል ማለት ግልጽ ብታደርገው በደንብ ግልጽ በቃ አላንጋጠጣለኝ ማንጋጠጥ ስትል በደንብ ልታስረዳኝ ትችላለህ ይኸውልህ ዶክተር የባህል ሐኪም ጋር ሄጄ በሸንበቆ ቀስቶ አስሮልኝ ነበር ግን ነገሩን ጭራሽ አባባሰው ስለምንድን ነው የምታወራው ነው ሌሎች ታካሚዎች እኮ አሉብኝ በጊዜ ተቀልዳለህ እንዴ ኧረ ይቅርታ ዶክተር ስንፈት ይዞኝ ነው ጉልበቴን ብላ እንደዚህ ተመደብከው ውጣልኝ ከዚህ ቀልድ ነው እንደያዘው እንደዚህ ነው ታካሚ ትሪት የምታረጉት ወይ ግራው አልቀባሽ ሄድልኝ አረከራል እንዴ ስንት አይነት ሰው አለ በእናታችሁ እንዲሁ ፌጦ ነገር አይሆንም ኩርቴን ገዝቻለሁ ዘይት ይቀረኝ የኔ ጎድ ሴት ጋር እቃጠብ ብዬ ሴት ጋር ምን እያረክ ነው እዚህ ሸቆሮ ባሪያ ጋር ምን እያረክ ነው ምንድን እያረክ ነው እቃጠብ አላልኩህም ወይ አንቺ ምንድነው እኮ አንድ ፍሬ ልጅ ነው አንተ እናቴ ዱባይ ነው የምትኖር አላልከኝ የምን ዱባይ ነው የኔ ሀገር ዱር ቤቴ መኪና ሲልህም መኪና የመኪና ጎማ አለው ሱቅ ስልከው ምናምን እሱን እየነዳ ምናምን ነው እቃ ጎረቤት ቡና ጥራ ምናምን ስለው እሱን እየነዳ ነው የሚሄድ ገላ ላጥብ ውሃ ሙቆል ሳሙና ግዛ ብዬው እኮ ነው የመጣ እኔ ሲታይ ትልቅ ሰው ምናምን ይመስላል እኮ በጣም አንድ ፍሬ ገና አልተገረዘም እኮ ገላው ቅርጭጭቱን እኮ እኔ ማስለቀቅለት እናቱ ግርግዳ ለግርግዳ አንቺ እኮ 62 ዓመትሽ እኮ ነው ከዚህ ከአንድ ፍሬ ጋር ምን እያደረግሽ ወጥተኛንተ ቤቢቶ ሄዶ ወደ ቤት እቃውን ጠብ ነው እስኪ 1000 ብር አበድረኝ ያላበድርሽ በእናትህ አበድረኝ ወይ አላበድርሽ ይሄ ደግሞ እንደው አትመልስልኝም ብለህ ተጠራጥረህ ነው ኧረ አይደለም እና እርግጠኛ ሆኜ ነው ጉድ ሞርኒንግ ክላስ ጉድ ሞርኒንግ ቲቸር መጣው ደግሞ እዚህ ካርቦን ዳይኦክሳይድ የሆነ ክፍል ኧረ ቲቸርን ካጭዌ ሶስተኛ የዓለም ጦርነት ተነሳሉ አዋ ምንሽ ያልሰማችሁ ነው ወይኔ ቤትዬ ጉድሽ ፈላ ከነ ድንግልና ይልሞት ነው እንዴ ይቅርታ ቤቲ ጦጦ ተንስቅም ኧረ ቲቸር ግን የሩሲያውን የጦር ጀነራል አይተዋል የቱ ይሄ አይኑ ሾረር ያለው አስበዋል አሜሪካን አፈነዳሉ ብሎ አፍሪካን ሳይፈነዳ ኧረ ጌቴ ከኑሮ ውድነቱ የተረፈውንስ በሚሳኤል ሊጨርሱት ነው ቲቸር አንተ ግን ጦርነቱ አላስፈራም ማኔ ስማ በ7000 ብር ደግሞ 8000 ብር የቤት ኪራይ እየከፈልኩኝ ነው ስማ ጦርነት ነን የምስራች ነው እብድን እንዴ ቲቸር ዘንድሮ የኑሮ ውድነት አፍልቷል ሳቅም ነው መረቅም አንተ እሱን ትላለህ ቲቸር በላይ የኑሮ ውድነት አጨብሶት የፌስቡክ ስሙ ምን ብሎ ቢቀየሩ ጥሩ ነው ምን አለው በላይ ሚሳኤል ናፋቂው መመገሰውናት ይበይን አልጋራም ያስኒድ ይበይን መመገሰውናት ይበይን የለሙሽ ወረታዚ ማፊ ምሽዋር ቤታይን اتفقنا اتفقنا ما لنا
ما يقولوا الناس يقولوا ليتنا ما بيفيد طريقه ما بنخلي أزولي أزولو ወይኔ ጎዳው የሆነ ሲኖትራክት ነገር ተገናኝተሽ ብትጨፈልቅኝ አይሻልም እንዴ? ጎዳው ትኛለሽ። የብረት ሳንድዊች እኮ ነው ያደረግሽኝ አንቺ። ምንድነው? መምህር ይውዣት መጥቻለሁ። ግቢውን ስታመሽ ከኔ የምታመልጭ መስሎሽ ነበራ? ቲቸርዬ እኔም ካንተ ማምለጥ አልፈልግም። አንተ ምንድነው ዝም የምትላት? አንቺ ምን ያጨማልቅሻል? እቃው የት ነው ያለው እኮ ነው የተባልሽው። እቃውማ አንተ ጋር ነው ያለው። እንዴት ነው የምታምሪው? ምን እየሆንክ ነው? እንዴት ነው ማታፍሪው? ጎበዝ ልጅ ብሩክ፣ እኔና እሷ እናወራለን። አንተ ሂድ፣ 10 ማርክ ጨምርልሃለሁ። አስተውሰኝ እሺ? አይ ቲቸር፣ እኔ አወራታለሁ። ባይሆን አንተ ከኔ 10 ማርክ ውሰድ። አላቋርጥም። እሺ ሰላም ነው አለን። ይሄን አገልግል ለምጨርሰው 400 ብር ይሽልም ነበር እና ምጨርሳለህ ከዚህ ውስጥ አይቻልም። ለሁለት አይቻልም። ትሞክራለሽ? ላቋርጥ ጀምሬ ሰላይ ላይ ፈንከይሬ እንዲህ ነበር ካላልፊ ከተላስ ወስ እንዳለሽ አንቺ በጣም ሁለተኛ ጉርሻ እያስገረምሻቸው ነው ጓደኞች ራሱ ዋናውን የመምጣቴ እናንተ መውደዳችሁ ነው ከነበሩበት ይበቃል። የመጨረሻ አምስተኛ ጉርሻ ለመጥላት አትፈልግ ሰበብ እሺ የመጨረሻ አምስተኛ ጉርሻ ጨርሳለች ማለት ነው። ጨርሳለች ሳይሆን ብቻ ጽድት አድርገዋለች ማለት ነው። ፏን ያደረገችው አላቋርጥ ጀምሬ ሰላይ ላይ ፈንከይሬ እንዲህ ነበር ካላልፊ ከተላስ ተምር ሰው ቢያወራ ስለኝ ይገባታል። እና ያው 400